የሊስትሮ ዕቃዬ ረሃቤ ቢከሰኝ ባዶ ሆዴን አይቶ አፌ መሰከረ ችሎት ላይ አዛግቶ ሕይወት ፍርድ ቤት የተሾሙት ዳኛም መጽሐፉን ሲገልጹ ያልሰራ አይብላ ይል ነበር አንቀጹ። ይህንን ስትሰማ ፈጥና መጣችና ሆና ጠበቃዬ ከፍርድ አዳነችኝ የሊስትሮ ዕቃዬ። እኔም እሷን ይዤ አንገቴን ለሥራ ጎንበስ እንዳረኩት ችግሬን በብሩሽ ሲጠረግ አየሁት። የቁራቴን ቀንበር በጥሼ ስጥለው ከእጄ ላይ ወደዛ እንኳን የሰው ጫማው የኔም ፊቴ ወዛ። በዓመታት ቀጠሮ ከጊዜ በኋላ የሚዋለው ችሎት ጥረቴን አየና ቢፈርድልኝ ሀብት ከትቢያ ተነስተው እንዲሉ ከማማ እኔም በተራዬ ከላይ ተቀምጬ አልቀረኩኝ ጫማ። ታዲያ ምን ያደርጋል ባለውለታዬን ክብሬነሽ እያልኳት ከስር ያነሳችኝ የሊስትሮ ዕቃዬን ከላይ ረገጥኳት። እንግዲህ አዝናለሁ በጣሙን አዝናለሁ ውዷ የሊስትሮ ዕቃዬ። ምንም እንኳን ብትሆኝ ባለውለታዬ በጫማ ስረግጥሽ አይክፋሽ ግድ የለም ባታውቂው ነው እንጂ ለዋልላት ሁሉ እንደዚህ ናት ዓለም።